ከአንድ 4 ወር በፊት ይመስለኛል በህልሜ ስለ ኦሮሚያ ወይም ስለ ኦሮሞማ እም፣ ጽንሰ ሀሳብ የሚያካሂዱ የኦሮሚያ ልጆችን ያየሁ ይመስለኛል። እነዚህ ፖለቲከኞችን እና ምንድን ነው ያየሁት ህልም አንድ በጣም ጨዋ የሆነች በምቾት ያለች የተማረች የምትመስል እና ጥሩ ሴት ቆማ ደረጃ ላይ ቆማ አያለሁ። እኔ ደግሞ ራቅ ብዬ ታች ከኋላዬ ደግሞ አዳዲስ የተሰሩ በመደዳ ክፍሎች አሉ፣ በብሎኬት የተሰሩ ፊኒሽንጋቸው ሁሉ የሚያምር እነዛ እዛ ፊት ለፊት ላይ እንደቆምኩኝ ሴትዮዋ እዛ ደረጃ ላይ እያለች በጣም አዝና ተክዛ ምናምን አንገቷን ደፍታ አያታለሁ። ከዛ በመንፈስ ይመስለኛል ርቀት አለን በመሀላችን፣ ግን በመንፈስ ይመስለኛል ሄጄ ሳያት የኦሮሚያ ባንዲራ ያለው የሀበሻ ቀሚስ፣ ይሄ ጥቁር የግብጽ ይመስላል የሚሉትን አይነት ባንዲራ ያለው የቀሚስ ጥለት ቀሚስ ጥለቱ የኦሮሚያ ባንዲራ ያለው አድርጋለች፣ ለብሳለች። ማጅራቷ ላይ ደግሞ በጣም ትልቅ የሆነ የተጣጠፈ ጋቢ፣ የድሮ ጋቢ ነገር ተሸክማለች። አንገቷንም ያጎበጣት ይመስላል። የዛ ጋቢ ጥለት ደግሞ የኃይለ ሥላሴ ጊዜ የነበረው ባንዲራ ይሆናል አያለሁ። ያ ጋቢ ጥለቱ የኃይለ ሥላሴ ባንዲራ ነው። ከዛ ከጥቂት ጊዜ በኋላ ከቆመች በኋላ ተክዛ ደረጃውን መውረድ ትጀምራለች። ወደ 9 የሚሆን ደረጃ ወደ ታች ወርዳ እኔ ወዳለሁበት አልፋ ለመሄድ መንገድ ዳር ነው ትመጣለች እና ማንንም ቀና ብላ አታይም። አንገቷን ደፍታ አዝና በቃ ተክዛ ተስፋ ቆርጣ ነው የምትሄደው። እኔ ደግሞ ዳር ሆኜ አዘንኩላትና አይዞሽ እላታለሁ። አይዞሽ ስላት በአይኗ ነው አትናገርም። እና ምንድነው ቀና ብላ ታየኝና መጀመሪያ በለበጣዬ እንደዛ ያልኳት መስሏት ብስጭት ብላ ታየኛለች። ከዛ ግን ደግሞ ከልቤ ነይ ያልኳት መሆን ስታይ መለስ ስትልና ትጸጸታለች። በቃ አሁንማ መግባትም አልችልም፣ ውሃ የፈሰሰ ውሃ አይታፈስም። ይሄ ሁሉ በንግግር ሳይሆን በቴሌፓቲ ነው የሚገባኝ፣ በአይምሮዋ ውስጥ ያለውን ነገር እንደዛ ብላ ዋክ እያደረገች አልፋኝ ትሄዳለች። አልፋኝ ስትሄድ ደግሞ ከኋላዋ ሳያት እዛ የኦሮሚያ ጥለት ያለው የሀበሻ ቀሚስ ስር ደግሞ የኢትዮጵያ ባንዲራ ያለው የሀበሻ ቀሚስ አርጋለች። ይሄ የድሮ ልሙጡ አረንጓዴ፣ ቢጫ፣ ቀይ ባንዲራ ያለውን አድርጋለች። እና ግን ያው ተክዛ አልገባም ብላ ሄደች። መግባት ስላልፈለገች ሳይሆን እንትን መግባት የማልችልበት ስራ ተሰርቷል ነው የምትለው። አሁን ከዛ በኋላ ነቃሁኝ እና ህልሙን ስፈታው እኔ እንግዲህ ህልሙ እንደመሰለኝ ነው። ሌላው ሰው ደግሞ እንደራሱ መተርጎም ይችላል። ህልሙ ምንድን ነው? አሁን ራሱ ኦሮሞማ የሚባለው ጽንሰ ሀሳብም ሆነ የአንድ ብሔር አሁን ኢትዮጵያ ውስጥ ያለው ነገር በቃ እያለቀለት መሆኑን አሁን ራሱ ደረጃ ላይ ሆና መተከዟ የኦሮሚያ ልሂቃን ያ የገባቸው ይመስለኛል። አሁን እንግዲህ ስተረጉመው ትንሽ ጊዜ ከቆመች በኋላ ደግሞ ደረጃውን መውረዷ ያው መውረድ ማለት ነው። ይሄ ሀሳብም ይሁን ስርዓት እንዳለቀለት የሚያሳይ ሲሆን የኃይለ ሥላሴ ባንዲራ ደግሞ ሀሳቡን ለምን አየሁኝ ብዬ ራሱ ገርሞኝ ነበረ። ምንድን ነው የኃይለ ሥላሴ ባንዲራ? በዛ ላይ ጋቢ ጥሩ ነገር ነበረ፣ ግን ለምን ተሸከመችው? ለምንስ አጎበጣት?
ምን ማለት ነው ብዬ ጉግል አረኩኝ። በኃይለ ሥላሴ ጊዜ የኦሮሞ እንትን ፒፕል ምናምን የሚል ጉግል ሳረግ በኃይለ ሥላሴ ጊዜ የኢትዮጵያ የስራ ቋንቋ ይመስለኛል አማርኛ እንዲሆን የተወሰነበት ነው የሚል ነገር አየሁኝ። ከዛ በኋላ ይመስለኛል ይሄ ጽንሰ ሀሳብ የመጣ ኦሮሞማ ምናምን የሚለው። አሁን እሱን ተሸክማለች። እንደገና ደግሞ ደረጃውን ስትወርድ ያየኋት 9 ደረጃ ይመስለኛል። እኔ ይሄንን ህልም ያየሁት 4 ወር አካባቢ ነው። ምናልባት ከዚህ በኋላ 5 ወይ 7 ወር በኋላ ለውጥ አለ ብዬ አስባለሁ። ለምንድን ነው ያንን ያልኩት? ከኋላዬ አዲስ የተሰሩ ቤቶች በመደዳ ክፍል ክፍል ያላቸው የብሎኬት ቤቶች ናቸው። እንደገና ደግሞ ፊኒሽንጋቸውን ሁሉ እንዳይ በህልሜ ውስጥ አቴንሽኔን ስቦ ፊኒሽንግ አየሁ። በህልም ውስጥ ማን ያያል ያንን አይነት ነገር ፊኒሽንግ ማየት እና የገባኝ ምንድን ነው አሁን አዲስ እየተሰራ ያለ የብሔር ብሔረሰቦች ሁሉንም እኩል የሚያደርግ ስርዓት እየተሰራ ነው እና ፊኒሽንጉንም ያየሁት ምንድን ነው ዝም ብሎ የውሸት ሳይሆን ድምዳሜውና ፍጻሜው ያማረ የሁሉንም ኢትዮጵያዊ ለሁሉም የሚሆን የኢትዮጵያዊ ቤት እየተሰራ እንደሆነ ነው ያየሁት። እና ያ እዛ ውስጥ ነው ነይ ግቢ አልኳት። እኔም ገና አልገባሁበትም፣ አላውቀውም። አዲስ የተሰራ ቤት ነው፣ ከፊት ለፊት ነው የቆምኩት። እና ግቢ ስላት መግባት ስላልፈለገች ሳይሆን አይ ብላ የሄደችው ምንድን ነው በቃ የተሰራው በዚህ በጽንሰ ሀሳቡ የተነሳ እንደዚህ ደም ሰው ሁሉ ይፋሰሳል፣ ይጋደላል ብለው ያሰቡ አይመስለኝም የኦሮሞ ፖለቲከኞች መጀመሪያ ይሄንን ሀሳብ ሲያመጡ እና በዛ ምክንያት በዚህ ሀሳብ ጽንሰ ሀሳብ ምክንያት ያለቀውን ህዝብ ደም የፈሰሰውን የተሰራውን በደል ሁሉ ሲያስቡት የተጸጸቱ ይመስለኛል። ምንድነው አሁን የሚያጸጽታቸው ብዬ የተረጎምኩት የኃይለ ሥላሴ ባንዲራ ያለበት ጋቢ ጥሩ ነገር ነበር፣ ጸጋ ነው። ያውም በዛ ጊዜ ደግሞ ጋቢ ትልቅ ነገር ነው። አሁንም በኢትዮጵያ ውስጥ ጋቢ ጥሩ ስጦታ ነው። ግን አልለበሰችውም። እንደገና ተጣጥፏል። ምናልባት ያ በዛ ጊዜ የነበረው ጋቢ መተጣጠፉ ደግሞ አንዳንዴ ፈትተን እስካላየነው ነገሮችን ጋቢው ስላልተበተነ ተበትኖ ስላልታየ ሊሆን ይችላል ያ ጽንሰ ሀሳብ የመጣው። እኔ በዛ ጊዜ የተደረገው ጥሩ ነው አይደለም ለማለት ሳይሆን የምፈታውን ነው ይሄ የምናገረው። ኤኒዌይስ ግን አንደኛ የተሰራው ስራ ፈጽሞ ሰው የሚሰራው ስላልሆነ እንዳሳዘናቸው እንደተጸጸቱ እና ወደፊት ድምፅ አልባ እንደሚሆኑ ደግሞ በድምፅ ስለማትናገር መናገር እስከማይቻል ድረስ ድምፅ አልባ እንደሚያደርጋቸው ስራው የተሰራው ስራ በደሉ ያልጠበቁት ነገር መሆኑ እንደሚያሳዝናቸው ነው ያየሁት። ከዚህ ህልም የተረዳሁት ምንድን ነው አሁን በዚህ ባለቀ ሰዓት ኦሮሚያ ክልል ያሉ ባለስልጣናት የሚሆኑ ወንጀል ውስጥ የሌሉ ሰዎች እንደገና የተማሩት ውጭም ያሉት የኦሮሚያ ልጆች ሁሉ እባካችሁ ተጠንቀቁ፣ ለልጆቻችሁም ከሌላ ብሔር ጋር ለተጋባችሁ ሁሉ ለልጆቻችሁም ስትሉ ለወደፊትም ከሚመጣው ነገር ለመዳን ስትሉ ሰከን ብላችሁ የተሰራው ተሰርቷል፣ ከዚህ በኋላ ግን ደም መፋሰስ የለበትም ብትሉ ለራሳችሁም ለአገራችሁም ይጠቅማል ብዬ ለመናገር ነው። እኔ የገባኝ ነው። እንደዚህ ነው የተረጎምኩት። ግን ሌላው ሰው ደግሞ በፈለገው መተርጎም ይችላል። የመሰለኝን መናገር ማካፈል ስላለብኝ ነው። አመሰግናለሁ።